ያራዳ ልጆች ዛሬ ደግሞ በጠዋት የተነሳንበት አንድ ምክንያት አለኝ። ዛሬ እህቴን ለማግኘት ልንወጣ ነው። እህቴ የት ነው ያለችው? ለስንት ዓመት ነበረ? እህቴን ካየኋት አይ ቲንክ ወደ 3 ዓመት ገደማ 2 ዓመት አልፎናል። እንግዲህ ከሻርጃ ተነስተን እስከ አሌን ድረስ የ1 ሰዓት ከ40 ደቂቃ ያለን መንገድ አብረን ሰብስክራይብ እንዳርጉ ሰብስክራይብ አድርጉ እንዳርጉ። እንግዲህ ሰብስክራይብ ማድረግ እንዳይረሳ። ጉዞ ከሻርጃ ተነስተን ወዴት? አሌን የ1 ሰዓት ተኩል ገደማ አብረን ሰብስክራይብ ጉዞ ጀምረናል ጋይስ። ጉዞ ከሻርጃ ተነስተን ወደ አላይን አብረን ነው የምንጓዘው ጋይስ። እንግዲህ ግን ማረሳት የሌለበት ነገር ምንድነው? ዛሬ ያው እንሳሳታለን። የሰው ልጅ ተፈጥሯዊ ነው ባይዘው ስህተት ጋይስ። የኔ ደግሞ ሲልድ ነው መሰለኝ ጋይስ። ስህተቴ ሲልድ ነው ጋይስ። አንቺ አምሮብሻል ግን ሹፌር ምንድነው? እንግዲህ አንዳንዴ ከላይ ነው ተሰጥቷ ከኔ ጋር ስትይቁ ቆንጆ ይሽ ጋይስ። ለማንኛውም ሁላችንም ሰብስክራይብ ማድረጋችን እንዳይረሳ። አዲስ አካውንት ነው ጋይስ። ሁላችንም ሰብስክራይብ እናደርገው እስኪ። በቃ ገፍተራን ሁላችንም ሰብስክራይብ እናደርጋለን። ጉዞ ወደ ላይ። መንገዳችን ላይ የተለያየ ነገር ካገኘን ቤተሰባችን እያሳየን ምንም ነገር አይቀረንም። ጽድት ያሉ ነገሮችን እናሳያለን። ከተመቸኝ ደግሞ የአሌን ተራራ አለ። የሆነ አሌን ጫፍ ላይ ሆነ ሙሉ ከተማን የምታይበት ቦታ አለ። ሰዓት ካለን እዛ ሄደን ከተማውን እናሳያቸዋለን። እንግዲህ ፋሚሊዎቻችን ይሄን ለማድረግ ግን ምን ያስፈልገናል? የእናንተ ሰብስክራይብ ማድረግና ድጋፋችሁ ያስፈልገናል። እናንተ ሰብስክራይብ አድርጉት፣ እኛ ደግሞ የትም ሄደን ለእናንተ እናሳያቸዋለን ማለት ነው። አሁን ላይ ከሻርጃ እየወጣን ያለ ነው። ከቻለን ደግሞ ካሜራችንን አዙረን ያለንበትን ቦታ እናሳያችሁ ይሆናል። ሁላችንም ሰብስክራይብ በማድረግ ይሄንን ዩቲዩብ እንደግፍ። ጋዶ ምን ትለናለህ? ምን እላችኋለሁ ግን ሰብስክራይቡ ብቻ እንዳይረሳ። ሰብስክራይቡ እንዳይረሳ። እንግዲህ ጋይስ እንደምታዩት መንገድ ክራውድድ ነው በጣም። እየተጓዘን ትንሽ ኪሎ ሜትሮችን ያህል ተጉዘናል። ገና ከዚህ በኋላ ራሱ አይ ቲንክ ወደ 1 ሰዓት ገደማ ነው የምንጓዘው። እንዳትሰለቹብን። ስቴብል አይደለም ቪዲዮአችን። ጋዶዬ ግን የሚያማምሩ ቦታዎችን እየጠቆምከን ቆንጆ ሽቶችን እንወስዳለን አይደል? አዎ። ግን እኮ እኔ በውስጥ የማስበው ነገር የ2 ዓመት ናፍቆትን እንዴት እንደምትወጣ እሱ ነው ፊት ለፊት እየሄደ ያለው ነገር። እናቴ ባይዘው ማለት ነው በርቀት ስንሆን በጣም ነው የምንነፋፈቀው። ስንገናኝ ይደረዛ ይወደዛ የምንባባል አይነት እህትና ወንድም ነው። ግን በጣም ናፍቀኛለች። እቺ ለቪዲዮ ሙትፈት መሆን አለባት። ኖ አይደለም፣ እውነት በጣም ናፍቀኛለች። እስካገኛት ጓጉቻለሁ፣ ቸኩያለሁ። ግን እስቲ ቦታው ላይ እንደርሳለን። ጋይስ አሁን ደግሞ የሁላችሁ የምንገኘው ውሃ ለመግዛት ቆመን ነው። መንገዳችን ቀላል አይደለምና ውሃ ካልገዛን ጠማኝ ብሎ ልጅ ውሃ ልንገዛ ቆመን ነው የተነሳ ነው። ውሃ እንግዛ እኮ ያልከው አንተ ነው። ሰው የምታስጠጣጣቸው አሁን የማጠጣለሁ ብቻ አይደለም ባይዘው እቺን የመንገድ ለመንገድ አረ ጋይስ ቺፕስም ገዝተናል። ከሽ እያረከብና እየበላን ምን ሄደው ይሄ መንገድ ጋይስ ቤልት ደግሞ ባስር እስካሁን ለላደነት አሁን ዛማ አልጨረስንም። ኦኬ ክራውድዱን አላለፍንም። ይላችሁ እዚህ ብዙ አመት በሳው ነው የሚለኝ ጋይስ በሳው ወደ ላይ ሳባል አይ የሚሳብ ነገር አይደለም ግን
የሚከሰት ነገር እኔ እኮ የመጀመሪያ ቀን መሆናችን እኮ የሚያስታውቀው እኮ ነው። እንዴት በሚገርም ሁኔታ ችብሳችን ወጥቷል። ያራዳ ልጅ ጀባቤ ሰጠም አብሶ ጆርዳና ኪችንን ታውቃታለህ? ጆርዳና ኪችን ማናት? ለመጀመሪያ ጊዜ ምግብ ማብሰል እንደወድ ያደረገችኝ ሴት ናት ጆርዳና ኪችን። ኢቢኤስ ቲቪ ላይ ነበረ ፕሮግራሟ። ሼፍ ናት፣ የምግብ አቅራቢ ናት እና ሁሌ ከሰራች በኋላ ቀምሳ ይጣፍጣ አናውቅም፣ ግን በቃ ዋው ምራቃችን እንውጥ ነበር ከሷ እኩል ነው። ጆርዳና ኪችንን ብዙዎቻችን እናስታውሳታለን። የሷ ኢፌክት ነው። ሰብስክራይብ ወደፊት ጋይስ እንወዳችኋለን። አሁን ደግሞ ፔትሮል ጨርሰን 1 ሰዓት ከተጓዝን በኋላ ፔትሮል ልንቀዳ ነው። ነዳጅ ልንቀዳ ነው። እስቲ ጋይስ ሀገሪቷ እንደሆነ ነዳጅ በነዳጅ ነች፣ ግን በብር ነው እዚህም የሚያስቀዱት ጋይስ። እና ልንቀዳ በስማም መንገዱ በኢየሱስ ክርስቶስ ጋይስ በረሃ ነው። እንዳያችሁት የመጣንበት መንገድ ይሄ በረሃ ነው ጋይስ። እንዴት አድካሚ እንደሆነ አትጠይቁ። ያው እህቴ ለማግኘት ስለሆነ ይሰሩ ወደ ከተማ አካባቢ ከ30 ደቂቃ በኋላ ጥላ ማግኘት በራሱ ተመስገን ብላ እየበላ ጥላ ማግኘት በራሱ ሌላ ቻለ። እስቲ አንድ ጥያቄ ልጠይቅ። እስቲ እዚህ ሀገር ላይ ያየና ለኢትዮጵያ ይሄ ብዙም እዚህ ሀገር ምን መሰላችሁ ጋይስ፣ መንገዱ ክራውድድ አለ አይ ነው በት ግን በጣም ሰላማዊ ነው፣ በጣም ሰፊ ነው። ኢትዮጵያ ውስጥ የእግረኛው መንገድ ይሰፋል አይደል ጋይስ? አዎ ከመኪናው መንገድ የእግረኛው መንገድ ኢትዮጵያ ይሰፋል። እሱ ነገር መስተካከል አለበት ብዬ አምናለሁ። በየመንገዱ ትንሽ እንደተጓዝን ነዳጅ መቅጃ ቦታ አለ፣ የምታርፉበት ቦታ አለ፣ ሱፐር ማርኬት አለ። ሶ ቢረባችሁ ቢጣማችሁ ብትታመሙ የምታርፉበት ቦታ አለ። የትኛውም ቦታ አለ። እሱ ነገር ቢሟላ ብዬ አስባለሁ። እና የተሻሻሉ መንገዶች ቢሰሩ፣ ጽዳት ያላቸው ቦታዎች ቢሰሩ። ኢቨን እዚህ ሀገር በጣም በረሃ ነው፣ ግን መንገዶቹ በጣም ጽዱና ዛፍ ምናምን ያለበት ቦታ ነው። ሶ ያን ነገር ደግሞ እኛ ዳይሬክት ማግኘት ይቻላል። እኔ አስቸጋሪ ነው ብዬ አላምንም። የተሰሩ ያሉት ነገሮች ጥሩ ናቸው፣ ግን ቢበረታቱ ብዬ አስባለሁ። ትራፊክ አላየሁም እዚህ ሀገር ጋይዝ። ሄድን ገና እምቀረን ስንት ደቂቃ ነው? 30 ደቂቃ 32 ደቂቃ። አይ 30 ደቂቃ ተረጃለሽ ኮንቴክስት ስለሽ ሲነዳ ፊክስ ነው። እኔ ራሱ ገረመኝ። ባይዘው 8 ሰዓት አይደል? ከዛ የተነሳ ነው ኦልሞስት 3 ሰዓት እዛ
ክራውድ ስለነበረ ክራውድ ያዘ። አዎ 7 ሰዓት ነው ኦልሞስት 10 ሰዓት ከ12 ግመል አየን ጋይስ። ወርቅ የሆነች ሀገር ነች። ከሊቨርፑል ገብቼ ነበረ። እዚህ ውስጥ ሰው ይማራል። አዎ አረ የዚህ ኑሮ አይደለም የነዚህ ኑሮ። ኮሌጁን ላሳያችሁ። ኢትዮጵያ እኮ ወርቅ ናት ጋይስ። ማርያም ወርቅ መሆኗን እነሱ ራሱ መሰከሩ። ሳልበላ ምን አገኘ? ጋይስ እንግዲህ ደርሰናል። የቀረን 1 ደቂቃ ናት። ከኋላ ያለው በረሃ ብለህ ትቆያለን። ለምንድን ነው እዚህ የሚኖሩት? ማለት እዛ ዱባይ ውስጥ ምናምን አይኖሩም? ወደ ቅርብ ቦታ ማለት የዚህ ሀገር ዜጋ እኮ በብዛት ከተማ ውስጥ አይኖሩም። እዚህ ጋር አይደለም፣ በቀጣይ ነበር መግባት ነበር። ጋይስ ልናገኛት ነው፣ እየደረስን ነው። እንደውልላት
ቴክስት ነው መሰለኝ። አዎ አያት ይዤ ደርሰናል። ስንት ቁጥር ነው ማለት? የቤት ቁጥር ስንት ነው? 9 እሺ በዚህ ነው ይመስለኛል። ስለላችሁ 3 ጋይስ እንግዲህ የቦቼ ኢትስ ከዚህ ነው የምትወጣው ምናምን ነገር ጋይስ እየጠበቅናት ነው። እንጠብቃት በተስፋ ለምን ታጓጓናለች?